ሰላም ሰላም ጤና ይስጥልን የኛ ቤት ተከታታዮች እንዴት ሰነበታችሁ? ባላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁኝ። ዛሬ ደግሞ እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በጣም ቆንጆ የሆነና የሚጣፍጥ የጾም ሳምቡሳ አሰራር ነው ይዤላችሁ የመጣሁትኝ። እስከ ቪዲዮ መጨረሻ ድረስ ከኔ ጋር አብራችሁኝ ሁኑ። እዚህ ጋር እንግዲህ ለሳምቡሳ የሚያስፈልገኝን ድፍን ምስሬን አጥቤ ቀቅያለሁኝ ማለት ነው። ድፍን ምስሩ እንዲህ ከበሰለልኝ በኋላ ሽንኩርቴን ከትፌ በዘይት አቁላልቼ ቆንጆ አድርጌ አንድ ላይ እጠብሰዋለሁ ማለት ነው። በጣም ልዩ የሆነና ቆንጆ የሆነ የሚጣፍጥ ለጾም አማራጭ የሚሆነን በተለይ ለመክሰስ እንዲሁም ለቁርስ የሚሆነን ቆንጆ ሳምቡሳ ነው የሰራሁት። እንደምትወዱት ተስፋ አደርጋለሁኝ። እናንተም አንዳንዴ በየቤታችሁ እንደዚህ አድርጋችሁ ሞክሩት። በጎኑ ሁለት አይነት ሳምቡሳ ነው የሰራሁትኝ። በጎኑ ድንችን ቀቅያለሁ ማለት ነው። በድንችም ተሰርቶ ይበላል። በጣም ነው የሚጣፍጠው። እዚህ ጋር እንግዲህ ሽንኩርቱ ከበሰለልኝ በኋላ የጨመርኩትኝ ቃሪያ ነው። ቃሪያ ከተፍ አድርጌ ቃሪያ ጨምሬያለሁኝ። ከዛ ፐርስሊ አድርጌበታለሁ ማለት ነው። እንዲያጣፍጠው ጣዕሙን ቆንጆ እንዲያደርገው። እነዚህ ግብአቶች ከበሰሉልኝ በኋላ ነጭ ሽንኩርት፣ ጥቁር አዝሙድ፣ ጨው አድርጌ አብስዬ ካበሰልኩኝ በኋላ ድፍን ምስሩ የበሰለውን ድፍን ምስር ነው የጨመርኩት ማለት ነው። ምክንያቱም ድፍን ምስሩ ስለበሰለ ብዙም መቁላላት ምንም አይጠበቅበትም። አንድ ላይ ብቻ ትንሽ መላወስ ነው ያለበት ማለት ነውና እንዳልኳችሁ በጎኑ ድንቼን ቀቅዬ ነበርና አሁን ድንቹን በአቁላላሁት ሽንኩርት ቀንሼ አንድ ላይ እሱንም አቁላላለሁኝ ማለት ነው። ጣዕሙ ቆንጆ እንዲመጣ ማለት ነውና ከዛ ሁለቱንም እንደዚህ በተለያየ አይነት መልክ ካቁላላሁኝ በኋላ ድፍን ምስሩን ለብቻ ድንቹንም ለብቻ ካደረኩኝ በኋላ የሳምቡሳ ቂጣውን ገዝቼ ነው፣ እቤት አይደለም ያዘጋጀሁት፣ ገዝቼ ነው። ምክንያቱም ነገሮችን እንዲያቀልልኝ ብዬ ነው እንጂ እቤት ማዘጋጀት ትችላላችሁ። ሊጥ አብከተን ምን ብለን መስራት እንችላለን ማለት ነውና አጋጣሚ ሆኖ እኔ ጊዜ ስላልነበረኝ ገዝቼ ነው የሳምቡሳውን ቂጣ ማለት ነውና ስገዛው ዲዛይኑ ትልቁ ተለቅ ያለውን ነው የገዛሁትኝ ማለት ነውና በሁለት አይነት ዲዛይን ነው የሰራሁትኝ ማለት ነው። እዚህ ጋር እንግዲህ ማጣበቂያ የተጠቀምኩትኝ ዱቄት በውሃ አድርጌ ነው የተጠቀምኩት ማለት ነው። ግማሹን ሳምቡሳ ድፍን ምስር ሳምቡሳ፣ ግማሹን ደግሞ የድንች ሳምቡሳ ነው የተጠቀምኩትኝ። በጣም ነው የሚጣፍጠው፣ በጣም ቆንጆ ነው። አንዳንድ ጊዜ እንደዚህ የጾም አማራጭ ይሆንልናል። ለቡና ቁርስ፣ ከሻይ ጋር ለመክሰስ እንዲሁም ለቁርስ ይሆንልናል ማለት ነው። ልጆች በፍቅር ነው የወደዱት። እናንተም እንደምትወዱት ተስፋ አደርጋለሁኝ።
እዚህ ጋር እንግዲህ በሁለት አይነት ዲዛይን ነው ያደረኩትኝ። የመጀመሪያውን ሬክታንግል ነው ያደረኩት ማለት ነው። አሁን ደግሞ እዚህ ጋር ጥቅልል ነው አድርጌ ያደረኩትኝ። ቆንጆ የሆነ ሳምቡሳ ነው የሰራሁት ማለት ነው። ትወዱታላችሁ። እናንተም በየቤታችሁ ሞክራችሁ አስተያየታችሁን ስጡኝ። ሁልጊዜ አስተያየት ለምታደርጉኝ፣ ኮመንት ለምትጽፉልኝ፣ ሼር ለምታደርጉኝ ወዳጆቼ በሙሉ ከልብ አመሰግናችኋለሁ። እንደተለመደው አሁንም አብሮነታችሁ አይለየኝ እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ ሳምቡሳዬን ጠብሼ ጨርሼ ለምግብነት አቅርቤዋለሁ ማለት ነው። እናንተም በየቤታችሁ ሞክራችሁ አስተያየታችሁን ስጡኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባላችሁበት ሰላም ሁኑልኝ ባይ